if you meditate the word of God በቃሉ እያበድክ ቃሉን ወደ ውስጥ አስገብተህ እያሰላሰልክ የምትውል ከሆነ ጴጥሮስ እንዳለው ብርና ወርቅ የለኝም ይሄ ያለኝን እሰጥሃለሁ ብለህ ለመለኮታዊ መገለጥ ማኒፌስቴሽን በር መግቢያው ሜዲቴሽን ጌትዌይ ዶር ፎር ዲቫይን ማኒፌስቴሽን ኢዝ ሜዲቴሽን። በፊዚካል ዓለምና በመንፈሳዊ ዓለም መካከል ያለው ኮኔክተር በር መግቢያ ሜዲቴሽን ይባላል። መንፈስ፣ ነፍስ፣ ስጋ ሜዲቴሽን የነፍስ ስራ። ወደ ሩቅ ምስራቅ አካባቢ የሆነ ዕጣን አድርገው እግሮቻቸውን ቆላልፎ ሜዲቴት ያደርጋሉ። እነሱ አእምሯቸውን ባዶ በማድረግ ነው። እኛ ደግሞ የእግዚአብሔርን ቃል በመሙላት ነው። ኦፖዚት ነው። ከሱ ጋር የሚገናኝ አይደለም። በመመሰጥ በማሰላሰል ብዙ ድሎች እንዳሉ የእግዚአብሔር ቃል ይናገራል። ወደ ሌላኛው ዓለም መግቢያ መንገድ ነው። ሜዲቴሽን ማሰብ አይደለም፣ ማሰላሰል ማሰብ አይደለም። ታውቃላችሁ፣ አእምሯችሁ ብሬን ሴሎቻችን እስካን ተደርጎ ሲታይ አዲስ ሐሳብ ማሰብ ሲጀምር የሆኑ ጫፍ ምናምን ያላቸው ሄዶ ኮኔክት ያደርጋሉ። አይታችኋል? በብሬን ስካን ሲደረግ አዲስ የብሬን ሴል ይፈጠራል። አንተ አዲስ ነገር ስታስብ አሮጌው እየጠፋ በአዲስ እየተተካ ነው ሄዶ አስተሳሰብ ቀስ እያለ አሮጌው በአዲስ እየተተካ አሮጌው ያንተ እስከማይመስል ድረስ ይለወጣል። ድሮ ከገጠር የሚመጡ ሰዎች የከተማ ሽንት ቤት ላይ መቀመጥ እንደማይችሉ ታውቃላችሁ። በጣም ንጹህ ከመሆኑ የተነሳ አቀማመጡም እነሱ የለመዱት ጉድጓድ ነው። መተዚህ ላይ ቁጭ በል፣ ኧረ እኔ እዚህ ላይ ልቀመጥ አልችልም ነው የሚሉ። ምን ትስቃለህ አንተን አንዱ። አሁን ግን ወደ ገጠር ብትልኳቸው የጉድጓድ ሽንት ቤት ላይ መቀመጥ አይችሉም፣ እግራቸውን ያማቸዋል። እና ድሮ በሱ ሲጠቀሙ እንደነበሩ ሁሉ አእምሯቸው ሻያ እኔ እዚህ ነበርኩ ነው የሚሉት። የገጠር ልጆች በጣም ትረዱኛላችሁ፣ ከተማዎች አይገባቸውም። ብዙ ላይፍ ስታይሎች አሉ። እየቀየርን አስተሳሰባችንን እየቀየርን ስንመጣ የድሮ ሪፕሌስ እየተደረገ ነው የሚመጣው። አንዳንድ ሐሳቦች ደግሞ አሉ የእግዚአብሔርን ቃል የእግዚአብሔርን ሐሳብ ሲንክ አድርገን ወደ ውስጣችን እንደ አልወሎ ጥልቅ ብሎ የሚገባበት ጊዜ አለ። ከዛ በኋላ በእኔ ሐሳብና በእግዚአብሔር ሐሳብ መካከል ልዩነት እስከማይኖር ድረስ የእግዚአብሔር ቃል በእኔ ውስጥ ያስባል ማለት ነው። ከኔ ጋር ናቸው። የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው። በሁለት ወገን ከተሳለ ሰይፍ ይልቅ ስለታም ነው። አጥንትን፣ ጅማትን፣ ቅልጥምን፣ ቦን ማሮን እስኪለይ ድረስ ይወጋል። አሁን እንግዲህ ሕያው የሆነው የእግዚአብሔር ቃል ከፊዚካሉ ዓለም ወደ ውስጠኛ ወደ መንፈሴ ዘሎ የሚገባው በእኔ ሜዲቴሽን ነው ማለት ነው። ካልሆነስ ሎጎስ ሆኖ አእምሮ ውስጥ ገብቶ ይቆልፋል። አንተ ነው እዚህ ነው ፊደል ይገላል የሚለው። ስፒሪት የሌለው ቃል ምንም ጥቅም የለውም። ስለዚህ ሎጎስ የሆነውን ቃል እንደ እግዚአብሔር ቃል ሜዲቴት በማድረግ በኔ ውስጥ ሪማ እንዲሆን አደርገዋለሁ ማለት ነው። እኔ እኮ በፈልጋውን እየተናገርኩ ሁላችሁንም ማስለቀስ እችላለሁ፣ ወይ ላስቃችሁ እችላለሁ፣ ወይ ላስቆጣችሁ እችላለሁ። ግን ያደረኩት ንግግር ብቻ ተረሳተ ብዬ አብርሃምን አሁን ምን አንተ ምናምን ብለው ከዚህ ሰከንድ ጀምሮ ፕሮግራሙን እንዳይካፈል መንፈሱን ልበጠበጠው ይችላል። የሰጠውት ቃል ቀጥሎ የሚያስበውን ሐሳብ እንዲያውም በጣም ከማዘኑ የተነሳ ስቅስቅ እያለ እያለቀሰ ሰበረኝ እኮ ሊል ይችላል። ግን እኔ አንድ ቃል ሰጠውት። ከዛ በኋላ ቃሉን ሜዲቴት እያደረገ ወደ በሽታነት የሚቀይረው ግን ራሱ ነው። ወደ መድኃኒትም የምትቀይረው አንተ ነው። እግዚአብሔር ቃሉ ሲመጣ ቃሉን አእምሮዬ ውስጥ እያሰላሰልኩ በነፍሴ በኩል ወደ መንፈሴ እንዲደርስ የማደርግበት መሳሪያ ነው። የዚህ ሕግ መጽሐፍ ከአፍ አይለይ፣ ነገር ግን የተጻፈበትን ታደርግና ተጠብቅ ዘንድ በቀንና በሌሊት ሜዲቴት አድርገው። ያን ጊዜ መንገድ ይቃናልሃል፣ ይከናወናል። እንደ አበሻ የሚመሰጥ የለም። የሚመሰጠው ግን ሮንግሊ ነው። በሰው ኑሮ ነው የሚመሰጠው፣ በማያገባው ነገር ነው የሚመሰጠው። በግሪክ ፍልስፍና ውስጥ የመጀመሪያው ሰው ቴለስ ይባላል። ቴለስ የሚባለው ሰውዬ ባህር አጠገብ ነው ቤቱ እና ምን ብሎ አስተማረ? ዓለም ላይ ያለ ነገር ሁሉ አማልክቶችን ጨምሮ የተፈጠሩት ከውሃ ነው አለ። ለምን? ጠዋት ሲነሳ የሚያው ውሃ ነው። የሚበቅለው ነገር ያለ ውሃ አይበቅልም። ኑሮ ያለ ውሃ የለም። ሲያይ ትልቅ መርከብ ተሸክሞ ያመጣለታል ውሃ። ምግብ ሲፈልግ አሳ ከውሃ ውስጥ ያመጣል። ይሄ ነው ፈጣሪ ያለ። ቀጥሎ ደግሞ አናግዚማንደር የሚባል ሰው መጣ። አፈር ነው አለ። ውሃን ራሱ የተሸከመው አፈር ነው። እጽዋት የሚወጣው ከዛ ውስጥ ነው። አፈር ነው አለ። ምድርና ጠርዝ ነው አለ። አናግዚሜነስ የሚባል ደግሞ ኧረ ጭራሽ ፋየር ነው አለ። ይህን ሁሉ ብልት የሚያደርገው እንደዚህ እያሉ ብዙ ሰዎች እየተፈላሰፉ ሄዱ። እነ ፕሌቶ የሚባል እነ ሶቅራጠስ የሚባል እነ ሌሎቹ መጡ ማለት ነው። ከነሱ ውስጥ በጣም ከባዱ ሶቅራጠስ የሚባለው ሰውዬ ነው። በባዶ እግሩ ነው የሚሄደው ሰውዬው። እና ዛሬ በዓለም ላይ ብዙ ሰዎች የሚተዳደሩበትን ስለ ዲሞክራሲ፣ ስለ ከተማ አሰራር፣ ስለ ምናምን የተናገረው እሱ ነው። ምንም መጽሐፍ አልጻፈም እሱ። እና ሰውየው ገበያ መሃል ሄዶ በአንድ እግሩ ቆሞ ለ24 ሰዓት ሜዲቴት ያደርጋል።
መጥቶ ዞሮት ማይቶት የሚሄዱት ካሜራ የለም ያን እና ከእንትኑ ሲነቃ የሚናገረው ነገር መቋቋም አይችልም። ይሄኛው ሜዲቴሽን እና የኔ አንድ አይነት ነው እያልኳቸው አይደለም። ሜዲቴሽን የሚባለው ፓርት ግን ምን አይነት አደገኛ ነገር እንደሆነ እያስተማርኳቸው ነው። በዛኛው ዓለም እንኳን ብዙ ነገር እየሰራ ነው አለብህ። ከእግዚአብሔር ዓለም ጋር መገናኘት አለብህ። ወደ ውስጥ ጥልቅ ማለት አለብህ። በመንፈስ መገስከስ መቻል አለብህ። ካልሆነ ግን ናቹራል ሆነ ተወልደ ናቹራል ሆነ ትሞታለህ። በኢየሱስ ስም አይሆንባችሁ። ስለዚህ አሁን ጠላት ዲያብሎስ ማንም ሰው የእግዚአብሔርን ቃል ኳሊቲ ታይም ሰጥቶ ወደ ውስጠኛው ክፍል ገብቶ እንዲያስብ አይፈቅድለትም። ይመታሃል። ሐሳብህ ልብህን መጥቶ በሌላ ሐሳብ ያወጣሃል። ምክንያቱም እሱን በኃይል ማሰላሰል የጀመርክ ቀን በዚህ ምድር ላይ የመጨረሻው አደገኛ ሰው አንተ እንደሆንክ ያውቃል። ወይ የኑሮ ሐሳብ ይሰጥሃል፣ የኑሮ ውድነት ይሰጥሃል፣ ልጆችን ያንጫጫብሃል፣ ወይ የሆነ ሰው ደውሎ እንዲያበሳጭ ያደርጋል። ትወጣለህ፣ ከዛ ውስጥ ትወጣለህ። በቃ ትወጣለህ። የማይወጡ ሰዎች አሉ፣ ግንብ የሰሩ ሰዎች አሉ። እነሱ ሰዎች በጣም አደገኛ ሰዎች ነው። በቀን ውስጥ 1 ሰዓት የእግዚአብሔርን ቃል ሳያቋርጥ ማሰላሰል የጀመረ ሰው በጥቂት ወራት ውስጥ መንፈሳዊነቱ ሌላ ደረጃ ነው የሚደርሰው። አብዛኛው ሰው በልብ ውስጥ ያለው እምነትና በአፉ የሚናገረው ነገር አንድ አይደለም፣ የተለያየ። ለዚህ ነው ጌታ ኢየሱስ ሰው አምኖ በልቡ ሳይጠራጠር ልብ ውስጥ ያለው እምነትና የአፉ ቃል አንድ ከሆነ ይህን ተራራ ተነቅለ ወደ ባህር ሂድ ቢል ይሆናል አለ። ይሄና ይሄ የኛ ኮፍያና ጫማ። ልባችን ውስጥ የእግዚአብሔር ቃል ሜዲቴት ተደርጎ ስፒሪት ፊልድ ሆኖ እንደ አሎሎ እንደ እሳት ልባችን ውስጥ የለም። ስለዚህ የምንናገረው ቃል የሰው ልብን ፐነትሬት አድርጎ መሄድ አይችልም። አየር ላይ ይቀራል፣ ሩቅ አይሄድም። መዝሙርም እንደዛው ነው። የአንዳንድ ሰው መዝሙር ያስጨፍራል፣ ምን ይላል፣ የሰው ልብ አካባቢ አይደርስም። የአንዳንድ ሰው መዝሙር ገና መዘመር ሲጀምሩ ወደ ውስጠኛው ክፍል ስለሚገባ ዘሴም መዝሙር ዘምሮ ሰዎች ዘሴም ሪዛልት የለም። ሙዚቀኞች ያው ነው፣ መዝሙሩ ያው ነው፣ ድምፁ እንዲያውም የዚህኛው የተሻለ ነው። የዛኛው ሰውዬ መጥቶ ልብ ውስጥ ገብቶ አልቀሰም ማታቀው ሰውዬ እንባ በግድ ግድቡን ጥሶ ሲዘንብ ታየዋል። ለምን? ያ መዝሙር ያንን ሰው ሜዲቴት አድርጎ ሲንክ አድርጓል። ውስጥ እኩል አይደለም። እኔ አሁን አብሬ ቁጭ ብዬ ካወራኋቸው ሰዎች ውስጥ እኔ ማቀውን ቃል ነግረው በኃይል የተነካውባቸው አንደኛ ፓስተር ቤኒን ናቸው። ፓስተር ቤኒን ስለ መንፈስ ቅዱስ ሲናገሩና እኔ ስለ መንፈስ ቅዱስ ስናገር እኩል አይደለም። ለመጀመሪያ ጊዜ የሰማውን የመሰለኝ ስለ መንፈስ ቅዱስ ይነግሩኝ። ስንት ዓመት ሰብኬ ስንት ያስተምረኝ ለመጀመሪያ ጊዜ የሰማው መሰለኝ። እምባይን መቆጣጠር አልቻልኩም። እጄ ይንቀጠቀጣል። ተነስተ ሩጥ በደበደ ይለኛል። ግን አዲስ ነው የማላውቀውን ነገር አልነገሩኝም። ከአፋቸው ውስጥ የሚወጣው ወላፈን ነፍሴን አልፎ መንፈሴ የውስጠኛው ክፍል ነካኝ። ለሰዓታት አብረን ስናወራ አሳለፍ። ሌላው ፓስተር ክሪሶ ያኪሎሜ 2 ሰዓት ተኩል አብረን ያሳለፍነው። ማመን አትችሉም። አካባቢያቸው ያለው ፓኒም አትሞስፌር ስለ መንፈስ ቅዱስ የሚናገር ብዙ ሰው አለ። መንፈስ ቅዱስን ግን የሚናገር ጥቂት ሰው ነው። ስለ እሱ መናገርና እሱን መተረክ መናገር አንድ አይደለም። if you meditate the word of God በቃሉ እያበድክ ቃሉን ወደ ውስጥ አስገብተህ እያሰላሰልክ የምትውል ከሆነ ጴጥሮስ እንዳለው ብርና ወርቅ የለኝም ይሄ ያለኝን እሰጥሃለሁ ብለህ ከውስጥ አውጥተህ መስጠት ትችላለህ። ሰው የሚሰማ ብቻ ሳይሆን አንተ ራስህ የምትናገረው ቃል ኖርማል እንዳልሆነ ታውቃለህ። እንትን እየባረከ ነው ማለት it will work for you and it will work for people። ባህላችን ውስጥ ነገርን ማሰላሰል እንጂ የእግዚአብሔርን ቃል ማሰላሰል የለም ባህላችን ውስጥ። አይሁዳውያን በጣም ነው ሜዲቴት የሚያደርጉት። ቃሉን ከፍተው ቀኑን ሙሉ ሲያሰላስሉ ነው የሚወጡት። ፍርድ ቤት ሲሄዱ የሚያሰላስሉትን ያውቃሉ። ጦርነት ሲነሳ የሚያሰላስሉትን ያውቃሉ። ቁጭ ብለህ አስብ፣ አትንቀዥቀዥ። ከፍተኛ የመንቀዥቀዥ መንፈስ ምድራችን ውስጥ ገብተዋል። በኢየሱስ ስም እንገለብጠዋለን። ችኮላ አለ። ቁጭ የሚል ሰው ሲንክ የሚያደርግ ሰው ጠፍቷል። የእግዚአብሔርን ፕሬዘንስ ስፖንጅ ዘይት ውስጥ እንደሚገባ ምጥጥ አድርጎ የሚወጣ ጄኔሬሽን እየጠፋ ነው ያለ። እሱን ነው እግዚአብሔር ቃል የሚናገረው። ኢያሱ እነዚህን 7 ወያኖችን ለመምታት የሚያስፈልግ አንድ ነገር ብቻ ነው። ቁጭ ብለህ ቃሉን ሜዲቴት ማድረግ ጀምር። እስራኤልንም እኮ እግዚአብሔር እንደዚህ ነው ያለው። ቃሉን የልብህ ጽላት ላይ ጻፈው፣ አንገትህ ላይ ስራው። በመኝታ ስትተኛ፣ ስትነሳ፣ በመቀመጫ ላይ ስትቀመጥ፣ በመንገድ ስትሄድ አስበው፣ ሁሉ ነገር ይከናወንልሃል። በዳግም 6 ይመስለኛል ይቀር። ስትተኛ፣ ስትነሳ፣ ስትቀመጥ፣ ስትሄድ፣ ስትበላ፣ ስትጠጣ ይህንን ማሰላሰል የቻልክ ጊዜ ነገሮች ሁሉ ላንተ ይሰሩልሃል። እኔ ያላልኩም የእግዚአብሔር ቃል ነው። ይኸውላችሁ የእግዚአብሔርን ቃል ባታስብም ማሰብ ይቀራል? አይቀርም እኮ። አለማሰብ ይቻላል? አይቻልም። ለምን ጀንክ ነገር የምናስበው እኮ አእምሯችንን ነው ብለርድ የሚያደርገው።
በዕብራይስጥ ሜዲቴሽን ማለት ሀጋ ማለት ነው። ሀጋ ማለት ዝም ብሎ ማኩቶም ተመን ይመለከታል፣ መተር ማድረግ። ሌላው ኢማጂን ማድረግ ማረገዝን ይመለከታል። በሳ ማጓራጥንም ይጨምራል። ሀጋ ማለት ማሰብ ብቻ አይደለም ማለት ይፈልጋል እንጂ ዝም ብሎ ሳይለንትሊ ማንበብን ብቻ አይመለከትም። ልክ ዶሮ ጫጩቶቿን ኢንኩቤት እንደምታደርግ በልባችን ሐሳብ ውስጥ የእግዚአብሔርን ቃል ኢንኩቤት ማድረግ ነው። እዛ ውስጥ እንዲፈለፈል በረከትህ ከዛ ውስጥ እንዲወጣ እግዚአብሔር ባንተ በኩል በምድር ላይ የሆነ ኃያል ነገር እንዲሰራ ቁጭ በል፣ ወይ በደረትህ ተኛ፣ ወይ በጀርባ ተኛ፣ ዓይንህን ጨፍን፣ ከእግዚአብሔር ዓለም ጋር ተገናኝ ማለት ነው። ሀጋ ማለት እስራኤላውያን ቆባቸውን እዚህ ጋር አድርገው እንደዚህ ነው። አሁን ብዙ ጊዜ መከራ ሲደርስባቸው መዝሙር 91 ነው የሚያነቡት። መዝሙር 91 ዳዊት አልጻፈም። ለምን መዝሙረ ዳዊት ውስጥ እንደገባ አናውቅም። ሙሴ ነው ከተራራ ይዞ የወረደው ተብሎ ይታመናል። ዲያብሎስ ኢየሱስን በምድረ በዳ ሲፈትን የጠቀሰው ከመዝሙር 91 ነው። መላእክቶቹን ስላንተ ያዛቸዋልና እስቲ ዝለል ያለው ከዛ ነው ጠቅሶ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነው፣ አምላኬና መሸሸጊያ ነው፣ በእርሱ እታመናለሁ። እሱ ጋዳጅ መመሪያ በላባችሁ ይጋርዳል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከባል። ጋሻ እያሰብክ እሳት እያሰብክ አንበሳውና ጊንጡን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋል፣ ጋርደዋለሁ፣ ይጠራኛል፣ መልስለታል። ይሄን ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር ኤንድ ኦቨር አጋin የሆነ ሰዓት ላይ ቃሉ ስፒሪቱ እናንተ ቀጥታ ትገናኛላችሁ። you are in alignment for the word of God to work in you። ስፒሪትህን ከዚህ ቃል ጋር በትክክል በአንተ በኩል መስራት ጀምራል። እዚህ ጋር ብቻ ካለስ doesn't work። ማርያም መልአኩ ገብርኤል መጥቶ ትወልጃለሽ፣ ትጸንሻለሽ፣ ስሙን ኢየሱስ ትያለሽ አላት። አይ እኔ ወንድ አላውቅም ምሮ የምታወራው ስትለው የልዑል ኃይል ነው የሚመጣው ያንቺ ስፔሻል ነው አላት። እምነቷን ለመርዳት ብሎ መውለድ የማትችሏ ያረጀችዋ አክስትሽ ኤልሳቤት ራሱ በቅርብ 6 ወሯ ነው ካረገዘች አላት። ያው ዘካርያስንም ማስቤ ነው እምቢ ካልሽ ችግር ይመጣብሻል። እሺ እንደ ቃል ይሆንልኝ። በዛች ሞመንት ነው ባይዘ ኮንሲቭ ያደረገችው ኮንቪንስ ያደረገችው ኢየሱስን ፊዚካሊ ያረገዘች በአሜን ይሁንልኝ በሚል ብቻ። እጅ አልጫነባትም፣ ውሃ አልደፋባትም፣ አላንፈራገጣትም። ምንም ያደረገው ነገር የለም። የልዑል ኃይል ባንቺ ላይ ይመጣል ሲል አሜን አለች። ገባ መንፈስ she's in alignment to the word ማለት ነው። ለቃሉ እሺ ስትል ሆሊ ስፒሪት እምቢ ብትል እኮ ላይገባ ነው ማለት ነው። መንፈሳዊ ሪያሊቲን ለማርገዝ በውስጣችሁ በኃይል ለመጸነስ የእግዚአብሔርን ቃል ሜዲቴት ማድረግ ነው። ስለዚህ ቲቢ ጆሹዋ እንደሚለው ሜዲቴሽን መንፈሳዊ እርግዝና ነው ይላል። ሜዲቴሽን ኢዝ ስፒሪቹዋል ፕሬግናንሲ ይላል። የሰውየው ትልቁ ሚስጥር እዛ ጋር ነው ያለው። ዶንት ጀስት ሪድ ዘ ባይብል ቼንጅ ዘ ሪያሊቲ ኢንቱ ዩር ኦን ሪያሊቲ። ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ቅባት ቀባሁት። ባይገኝ ኖሮስ አቬይላቢሊቲስ ቢዚ ቢሆንስ? ሁሌ መጥቶ ያንኳኳል፣ በሩ አይከፈትም። ሊቀባው ቅባት ይዞ ይመጣል፣ የለም። እግዚአብሔር እኮ ሜዲቴት የማናደርግ ከሆነ ቤት በኩል በየትኛው ትራንስፖርት በኩል መጥቶ ነው የሚያገኘን? ለምን ቸርች ስንመጣ ኮርፖሬት አኖይንቲንግ ባይል የሚሰራው? ሐሳባችን እኮ ፎከስድ ይሆንልናል። እዚህ ቃሉን ስንሰማ፣ ስንዘምር፣ ቴስቲሞኒ ስናይ፣ አጋንንት ሲወድቅ ስናይ፣ እግዚአብሔር መንፈስ መጥቶ እየተቆጣጠረን እኮ ይሄዳል። ያንን ሪያሊቲ እኮ ሁልጊዜ የራሳችን ሪያሊቲ ማድረግ እንችላለን። ስሩ ሜዲቴሽን ማለት ቁጭ በል፣ ሰዓት ውሰድ ከቃሉ ጋር ኢማጂን አድርግ እግዚአብሔር ባንተ የሚሰራው it will happen። በእጃችሁ ያዛችሁት ስልክ በሆነ ሰው አእምሮ ውስጥ ሐሳብ ነበር። የተቀመጣችሁበት ወንበር የሆነ ሰውዬ ሐሳብ፣ ይሄ የምትቀመጡበት ቸርች የኔ ሐሳብ፣ ይሄ ያዝኩት ማይክ የሆነ ሰውዬ ሐሳብ ነበሩ፣ ወደ ሪያሊቲ ተቀየሩ። የእግዚአብሔርን መንግስትም እንደዛው be pregnant it will happen sink። ምሳሌ 23:7 በልቡ እንዳሰበ እንዲህ ነውና። በጣም እኮ ነው የሚገርመው። ሰው የሚል ከፊት ለፊቱ አለ። ሰው በልቡ እንዳሰበ እንዲሁ ነው። for as he thinks in his heart so is he። ሰው as a man thinks in his heart። ሰው ማለት ሐሳቡ ነው ማለት ነው። ጌታ ኢየሱስ ወደ አፍ የሚገባ ምን አያደርግም አለ? አያረክስም። ስለዚህ አንተን ለጤንነት ይስማማ እንጂ እንቁራሪትም መብላት ትችላለህ፣ ውሻም መብላት ትችላለህ፣ በሬም መብላት ትችላለህ። በሬ ላንተ ቅዱስ ነው፣ አህያ ለቺንግ ቾንግ ቅዱስ።
ወደ አፍ ከሚገባ ነገር ጋር እንትና አትብሉ የሚባል ነገር የለም። አሳማ አትብሉ ብሏል ብሉይ ኪዳን። በአዲስ ኪዳን ብትበሉ ችግር የለውም፣ ግን በሳይንስ በተጠና ጥናት የብዙ በሽታ ምንጭ ነው አሉ አሳማ መብላት። እዚህ ኢትዮጵያኖች ስለማንወድ እግዚአብሔር የተመሰገነ እንጂ እሱንም መብላት መብት ነው። የሚያረክሰው አለ ጌታ ከልብ ውስጥ የሚወጣው ሐሳብ ነው አለ። ማንኛውም ክፉ ሐሳብ፣ መግደል፣ ዝሙት፣ እርኩሰት፣ ጭካኔ፣ ሌብነት፣ ማንኛውም ነገር የሚወጣው ከሰው ልብ ነው አለ። ሐሳብ እኮ ነው የሚያረክሰው። ሐሳብ ነው የሚቀድሰው። ሐሳብ ነው ቀባተ። ሐሳብ ነው ማደግ። ሐሳብ ነው ከሰዎች ልዩ የሚያደርገው ሐሳብ ነው። ስለዚህ አጥብቀህ ምንህን ጠብቅ? ልብህን ጠብቅ። ህይወትህ ከዛ ነው የሚወጣው። ለምሳሌ አንድ ቆሻሻ በባልዲ ሙሉ በጣም ቆሻሻ ውሃ ይዤ ቧንቧ ጋር ብሄድና ቧንቧን ብለቅበት መጀመሪያ ቆሻሻው ይበዛል፣ ይዳረሳል። እየበዛ ውሃው ንጹህ እየገባ በሄደ ቁጥር ቆሻሻው እየወጣ ከሆነ ጊዜ በኋላ ባልዲው ሙሉ በሙሉ ንጹህ ውሃ ነው አይደለም ይሆን? በቃ ሪፕሌስ ይደረጋል። ጠላት የኔን ህይወት ዲስትሮይ የሚያደርግበት ብቸኛው መንገድ ሐሳቤ ነው። ሌላ ምንም መሳሪያ የለውም ጠላት። ምንም ከሐሳብ በስተቀር አጋንንት ካንተ ጋር ሊዋጋ የሚችልበት መንገድ የለም። ለዚህ ነው ይሁንላችሁ ሐዋርያው ጳውሎስ በክርስቶስ ሐሳብ ላይ የሚነሳውን ማንኛውንም ሐሳብ ምን እናደርጋለን አለ? እናፈርሳለን። መፍረስ አለበት። በክርስቶስ ሐሳብ ላይ የሚነሳ ሐሳብ አለኛ ውስጥ። ከእግዚአብሔር ቃል ውጪ የሆነ ሐሳብ አለኛ ውስጥ። ከድሮ ማንነታችን የመጣ ሐሳብ አለኛ ውስጥ። እዚህ ምድር ላይ ያሉ ሰዎች ከሚያስቡት ተነስተን የምናስበው ሐሳብ አለኛ ውስጥ። ይህንን ዓለም አትምሰሉ የሚለው በዚህ ዓለም አስተሳሰብ እናንተ ማትያዙ ነው። የእናንተ አስተሳሰብ ሼፕ መደረግ ያለበት እንደ ቃሉ ነው። አሁን እኮ በነገራችን ላይ ሰዎች ሁሉ ሐሳብን ከቤተ ክርስቲያን መኮረጅ ሲገባቸው አሁን እኛንን የምንኮርጀው፣ አለባበስ የምንኮርጀው፣ አነጋገር የምንኮርጀው፣ ብዙ ነገር የምንኮርጀው። አስተሳሰብ በነገራችን ላይ ኤነርጂ ነው፣ ፍሪኩዌንሲ ነው። የምታስበውን ሐሳብ የሚያስቡ ሰዎች ወደ አንተ ይመጣሉ። ቤት መግዛት የምታስብ ከሆነ ቤት መግዛት ያሰበ ሰው አጋጣሚ በሚመስል መልኩ ወደ አንተ ይመጣል። ሞት የምታስብ ከሆነ መሞት የፈለገ ሰው ወደ አንተ ይመጣል። ስለ ትዳር በጣም የምታስብ ከሆነ በጣም ጥሩ ባል ወደ አንቺ ይመጣል። እስቲ የፈለጋችሁትን የምታስቡት ነገር ሌላ ሐሳብ ያንን ተመሳሳይ ነገር ወደ እናንተ ይስባል። ውድቀት የምታስቡ ከሆነ ብዙ የወደቁ ሰዎችን ወደ እናንተ ያመጣል። ለዚህ ነው ብዙ ሀብታሞች አይታችሁ ከሆነ ከድሃ ጋር ጊዜ ማሳለፍ አይፈልጉም። በፍጥነት ድሃ እንደሚያደርጓቸው ያውቃሉ። በሐሳባቸው ብቻ ከተቀቡ ሰዎች ጋር ብቻ የምትውል ከሆነ ምንም አትጠራጠር፣ ከአምስቱ ጋር ከዋልክ ስድስተኛው አንተ ነህ። ይሄው ነው ሪያሊቲው። ይሄን ሐሳብ ኮንቴጂየስ ነው፣ ይተላለፋል። ጨለማም ብርሃንም ይተላለፋል። ይቻላል። በቅርብ ጊዜ የሆኑ ሴትዮ በሙዚቃ በፒያኖ ከዓለም አንደኛ የወጡት ሴት 90 ዓመታቸው ነው። የሚገርማችሁ ሙዚቃ ትምህርት ቤት የገቡት በ80 ዓመታቸው ነው። በ80 ዓመታቸው ድረስ ፒያኖ አንዷን ቁልፍ ተጭነው አቁ ከመሞቴ በፊት አንዴ ለሞክር ሲሉ ለካ ሴትዮዋ ከዓለም አንደኛ ሪትም ውስጣቸዋል። ተምረው ከዓለም ዋንጫውን ወሰዱ። ምን ያደርጋል በ90 ዓመት? ለምን አያረግም? በ40 ዓመት ፓራላይዝ ለመሆን ነው እንዴት ታዲያ የሚያደርገው? በ30 ዓመት እቤት መተኛት ነው እንደሚያደርገው። አሁን ጆይስ ሜር ደስ አይሉም? ጆይስ ሜር 90 ምናምን ዓመታቸው የጆይስ ሜርን ስብከት ለመስማት ይወላቸው አሜሪካ ሁሉ ነው ተገልብጠው የሚሄደው። 90 ዓመታቸው ነው። ድምጻቸው ሁሉ ተቀይሯል። እዛቸው ሲያስተምሩ ባን መቋቋም አትችልም፣ ቦታ አታገኝም። በ90 ዓመታቸው ያገለግሉ። ከአፋቸው ውስጥ የሚንጠባጠበው ቃል እንደማር ነው የሚጣፍጠው። እድሜ አይደለም ማለት ነው። change the way you think ጌታ በኢየሱስ የሆነ አእምሮአቸው ውስጥ ያለውን ብርጭቆ ልስበረው መሰለኝ። ባልችልም እንደዚህ አይሆንም እንደዚህ ሽባ ፓራላይዝድ የሆነ አስተሳሰብ ነው ያለው ኢትዮጵያ ውስጥ። ማን ስለሆንኩ ነው እኔ ምናምን። በዓለም ላይ ትልቅ ስራ የሰራ ሰው አንዱም ካንተ አይሻልም። አንድ ሰው አምጡልኝ አይሻልም። የሚሻለው ምንድነው? ሰው ቢስቅብኝ የሚሳቅብኝ፣ ባይሳካልኝም አይሳካ እኔ ወጥቼ ሞክራለሁ ያለ ሰው ነው የተሳካለ። ሳትሞክር ምን መልአኩ ገብርኤል መጥቶ ልጄ ሆይ ተነስ አሁን ጊዜ ነው አይልም። ገብርኤል ጨርሷል። አንተ ነህ መነሳት ያለብህ ውስጥ ካለው ህልም ጋር እግዚአብሔር በመንፈስ ውስጥ ካስቀመጠው ነገር ጋር የእምነት እርምጃ የምትወስደው አንተ ነህ። እግዚአብሔር ያሳካል። አሜን በሉ። አሜን። ግን አብዛኛው ኢትዮጵያዊ ምን መሆን እንደሚፈልግ አያውቅም። እስቲ አስብ፣ ምንድነው መሆን የምትፈልገው? አታውቅም። ዛሬ አንድ ነገር ነው፣ የዛሬ ሳምንት ሌላ ነው፣ የዛሬ ወር ሌላ ነው፣ ከ10 ዓመት በኋላ ሌላ ነው።
እውነተኛ ጥሪ ያላቸው ሰዎች አይቀያይሩም። ብዙ ጊዜ ፐርፐዛችንን ለመኖር የምንፈልገው ከራሳችን ሐሳብ ተነስተን ነው። ስለዚህ በራሳችን ሐሳብ ተነስተን የምንሄደው ነገሮች ሁሉ ሮንግ ስለሆኑ ፍራስትሬት አድርገን እድሜያችንን እንጨርሳለን። የእግዚአብሔርን ቃል ሜዲቴት ከማድረግ ፐርሰናል ፌሎሺፕ ከሱ ጋር በማድረግ ግን ከጀመርን ኢየሱስ የመጨረሻው ሪያሊቲያችን ስለሆነ ልክ እናንተ እንዳላችሁ ተስፋ በጎኔ እንዳለች ኢየሱስ በጣም ሪል ስለሚሆን የኔን ፐርፐዝ በዛ መንገድ ቀይሳለሁ ማለት ነው። አልደናገርም። እግዚአብሔር ተራ ልጅ የለውም። ያለ ፐርፐዝ ወደዚህ ምድር ያመጣው ሰው የለም። ስህተት የሆነ ሰው እዚህ ቸርች ውስጥ የለም። spend very quality time in the presence of the Lord። ሰው በልቡ እንዳሰበ እንደዚህ ሆኖ ብለናል። man thinks in his heart። መንፈሳችሁ ዝም ብሎ ተደጋጋሚ የሆነ ጸሎት ምላሽ የለውም። ውስጣችሁ ላለ ትልቅ ጥልቅ የሆነ ሜዲቴሽን፣ ቪዥዋላይዜሽን ኤንድ ኢማጂኔሽን ነው መልስ ያለው። ልባችን ያልሰጠነውን ነገር ፕሪንት አድርገው አይሰጠንም። የድሮ ፎቶ ታውቃላችሁ? ድሮ ካሜራ ፊልም የምትባል ነገር አለች ውስጥ የምትገባ ከተነሳ በኋላ የዛሬ ሳምንት ሐሙስ 11 ሰዓት መተህ ነው ፎቶ የምትወስድ። ከዛ በኋላ ሰውየው ጨለማ ክፍል ገብቶ ፊልሟን በኬሚካል ውስጥ አድርጎ በጨለማ ክፍል ውስጥ እንዲያየ ነው በፕሪንተር ፕሪንት አድርጎ ከለሩን አስተካክሎ ፎቶ የሚሰጥ። የአባተ ፎቶ እንደሱ ነው የተነሳው ቤት ያለው። የኛም ልብ እንደዛ ማኒፌስቴሽን የሚመጣ